በሥራ ላይ ያለው የእግዚአብሔር መለኮታዊ እንቅስቃሴ ለሕዝቡ በመዋጋት ይገለጣል ማለት ነው። ምክንያቱም እግዚአብሔር እርሱ የሰራዊት ጌታ ነውና። ከዚያ ሁሉ በላይ አስደናቂውና መለኮታዊው የእግዚአብሔር ኃይል በመላእክቱ አማካይነት በሥራ ይገለጣል ማለት ነው። ወደ ታላቅ እውነት እንኳን በደህና መጣችሁ። ይህ በግሬት ትሩዝስ የአማርኛ ክፍል ተዘጋጅቶ የሚቀርብላችሁ ፖድካስት ነው። የበለጠ መረጃና ተጨማሪ ትምህርቶችን ለማግኘት amharic.greattruthsglobal.org ድረገጻችንን ይመልከቱ። ይህንን መጽሐፍ ጨምሮ ሌሎች መጽሐፍቶችን በአማርኛ ያገኛሉ። ታላቅ እውነት፣ መጽሐፍ ቅዱስን ተደራሽ በሆነ መንገድ ማስተማር። ምዕራፍ 6 መላእክትና የክርስቲያን ደቀ መዝሙርነት። መላእክት የኢየሱስን ተከታዮች ከክፉ ይጠብቃሉ። ሀፕ የተባለ ሰው እንዳለው መላእክት እግዚአብሔርን ለማክበር እንደ መልእክተኞችም ለማገልገል የእግዚአብሔርንም ምርጦች ለመጠበቅ ለሕዝቡም አስፈላጊ የሆኑ መንፈሳዊና ቁሳዊ ነገሮችን ሁሉ ለመስጠትም ብሎም በመጨረሻው ነፍሳቸውን ወደ ዕረፍት ለማምጣት ሥራ የተሰጣቸው ፍጥረታት ናቸው። ከላይ እንደተመለከትነው መላእክት ሰማይና ምድር በሚገናኙበት በመካከለኛው ስፍራ በመገናኘት የእግዚአብሔርን ድንቅ ሥራ የሚተገብሩ ናቸው። እንዲሁም ጌታችን ኢየሱስ በፈተናው ወቅት በጌቴሰማኔ ሲያበረታቱት እንመለከታለን። ማርቆስ ወንጌል ምዕራፍ 1 ቁጥር 13፣ ሉቃስ ወንጌል ምዕራፍ 22 ቁጥር 43። ከመቃብሩ ላይ ድንጋዩን በመፈንቀል የምድር መንቀጥቀጥ እንዲሆን የመላእክቱ ድርሻ ትልቅ እንደነበረ ማየት ይቻላል። የማቴዎስ ወንጌል ምዕራፍ 28 ቁጥር 2። ስለዚህ ይህ ታላቅ የመላእክቱ የመታደግ የመጠበቅና አማኞችን ከክፉ ሁሉ የመከላከል አገልግሎታቸው ያኔ በአንደኛ ክፍለ ዘመን ብቻ ሳይሆን አሁንም በእኛም ዘመን እየሆነ ያለ ነገር እንደሆነ ልንማር ይገባል። መዝሙረ ዳዊት ምዕራፍ 34 ቁጥር 7፣ ምዕራፍ 91 ቁጥር 11። ከመጽሐፍ ቅዱሳችን እውነት አንጻር ስንመለከተው እግዚአብሔር መላእክትን ለዓላማው እንዴት እንደተጠቀመባቸው ስንመለከት፣ አንደኛ መላእክቱ እኛን ከምንም አይነት አደጋና ጉዳት ይጠብቁናል። ሁለተኛ የተላኩበትም ዋናው ዓላማ የእግዚአብሔርን በረከትና ፍርድን ለማስተላለፍ ነው። ሦስተኛ እስከ ዛሬ ድረስ ሆነው የማያውቁትንና የማይጠብቁትን አዳዲስ ነገሮች ለማድረግ ነው። አራተኛ ግልጽ በሆኑ ሁኔታዎች ብቻ ባይሆንም ሥራቸውንና ተግባራቸውን ለማከናወን ይገለጣሉ። መላእክት አስመሳይ መንፈሳዊነትን ይቃወማሉ። መጽሐፍ ቅዱሳችን እንደሚነግረን ከሰብአዊ እይታችን አንጻር የእግዚአብሔር ፍጥረት በሁለት ጽንፎች ይከፈላል። እነርሱም የሚታዩ ዓለማትና የማይታዩ ዓለማት ናቸው። ምንም እንኳን በታሪካዊና በዘመናዊው እይታዎች ስለ መላእክት መታየት ወይም መገለጥ የተለያዩ እይታዎችና አመለካከቶች ቢኖሩም ስለ ጉዳዩ መጽሐፍ ቅዱስ በተጻፈበት ወቅት እንደነበረው ዛሬም መላእክት ይታያሉ ብለን በእርግጠኝነት መከራከር አንችልም። ይሁን እንጂ የመላእክትን ለሰው ልጆች መገለጥ በትክክል አረጋግጦ መናገር ባይቻልም የመላእክትን መኖርና ግልጽ የሆነ ተግባራቸው መጽሐፍ ቅዱስ በተጻፈበት ዘመን ብቻ ነበር ለማለት መጽሐፍ ቅዱሳዊ ማስረጃ አይኖረንም። ሌላው ደግሞ የመላእክት መታየት ከተለመደ ሁኔታ ሁሉ የተለየ ነው ማለት በጣም አከራካሪ ሊሆን ይችላል። ጌታችን ኢየሱስ በሚገለጥበት ወቅት ካልሆነ በስተቀር ከሐዋርያት ዘመን ጀምሮ መላእክት ባልተለመደ ሁኔታ ታይተው የማገልገላቸው ነገር አብቅቷል ማለት ይቻላል። በአጠቃላይ ስናስብ ከክርስቶስ መምጣትና ከእግዚአብሔር ቃል ሙሉ መገለጥ ጋር የመላእክቱን በተለየ የመምጣትና መገለጥ ቀርቷል ማለት ይቻላል። ምክንያቱም የሐዋርያቱ አገልግሎት ሙሉ በሙሉ ስፍራውን ተቆጣጥሮታልና። መላእክት ተከታታይ የሆኑ ተግባራትን ያከናውናሉ። ስለዚህ ጉዳይ ስናነብ በመላእክት መታየትና መገለጥ እንዲሁም በሚያደርጓቸው ተግባራት መሃል ያለውን ልዩነት በሚገባ ለይቶ ማየት ይፈልጋል። ትልቁንና መጽሐፍ ቅዱሳዊውን ስዕል ስንመለከት የመላእክቱ ተግባራት ተከታታይነት ያላቸውና መጽሐፍ ቅዱሳዊውን ሐቅ መስመሩን ሳይለቁ ወደፊት የሚያስቀጥሉ ናቸው። መጽሐፍ ቅዱሳዊ ዘገባችን
ስለማይታየው መንፈሳዊ ዓለምና ስለሚታዩ የመንፈሳዊ እንቅስቃሴዎችና ተግባራት ጥልቅ የሆኑ ነገሮችን ያስተምረናል። እንዲሁም ይህ በግልጽ የሚታየው ተግባራቸው እንደተለወጠ የሚያሳይ ምንም አይነት ነገር በግልጽ አልተቀመጠም። ከኛም ብዙዎቻችን ስለ መላእክቱ ኃይል ጣልቃ ገብነት የሚገራርሙ ታላላቅ አስተያየቶች ሊኖሩን ይችላሉ። ይሁን እንጂ ስለ ጉዳዩ በሚገባ በድፍረት ለመናገር ብዙ ስልጣንና ድፍረት ላይኖረን ይችላል። በመላእክቱ ተወካይነትም ሆነ ቀጥታ በራሱ ጣልቃ ገብነት ለእኛ መልካም የሆነውን ሥራ ሁሉ የሚሠራው የሥራው ባለቤት እግዚአብሔር ብቻ መሆኑ ሊታወቅ ይገባል። በሌላ አባባል የዚህ አይነቱ የእግዚአብሔር ሉዓላዊ ሥራው ማዕከሉ እግዚአብሔር ራሱ ነው እንጂ መላእክት ወይም ሌሎች መንፈሳዊ አካላት አይደሉም ማለት ነው። እግዚአብሔርም የራሱን ሕዝብ እንዲያጽናኑ ያዛቸዋል። እግዚአብሔር ለሕዝቡ ጥንቃቄ የሚያደርገው ወይም ሕዝቡን የሚጠብቀው በመላእክት እርዳታ ወይም ድጋፍ አይደለም። ይልቁንስ ጌታችን ኢየሱስ ራሱ በቀጥታ በእኛ ጉዳይ የሚያገባውና የሚጠብቀን እንደሆነ ልናውቅ ይገባል። ጌታ እግዚአብሔርም መላእክትን የሚጠቀምባቸው የራሱ ጉዳይ ገዶት ሳይሆን የእኛን ድካም ለማገልገል ስለ እኛ ብሎ ነው። እግዚአብሔር መላእክትን የሚልክልንና የሚረዳን ገደብ ከሌለው ደግነቱ የተነሳ ነው እንጂ ከእኛ ምንም አይነት መልካም ነገር ስላገኘብን አይደለም። ይህንንም በማድረጉ እግዚአብሔር ፍርሃትንና ጭንቀትን ከእኛ ውስጥ አስወግዶ ከክፋት ኃይላት ሁሉ ነፃ ለማውጣትም ብሎም በእርሱ ያለንን መተማመን የበለጠ እንዲጠነክር ነው። እግዚአብሔር ምን ያህል እንደሚጠብቀንና እንደሚጠነቀቅልን እንድናውቅ ሲፈልግ የራሱን የተስፋ ቃሎች ብቻ ወደ እኛ አይልክም። ይልቁንስ ጌታ እግዚአብሔር ከቁጥር በላይ የሆኑ እርሱ የደበቃቸውን እኛንም እንዲጠብቁን ያዘጋጃቸውን መላእክቱን ደግሞ ይገልጣቸዋል። ብዙ ጊዜ መላእክቱ ስለሚያደርጉልን ጥንቃቄ በንቃት ባንከታተልና ባናውቅ እንኳን መጽሐፍ ቅዱሳችን ስለ ጉዳዩ ጥልቅና ጠንካራ የሆኑ እውነቶችን ይነግረናል። እንዲሁም መላእክቱ ምን ያህል እውነተኛና ጠንካራ መንፈሳዊ ፍጥረታት እንደሆኑ መጽሐፍ ቅዱሳችን ያረጋግጥልናል። በመዝሙረ ዳዊት ምዕራፍ 91 ቁጥር 1 ላይ እንደምናነበው አማኞች እግዚአብሔር በሚያደርግላቸው ጥበቃ ምን ያህል ተማምነው እንደሚኖሩ እንመለከታለን። የመላእክቱ ተግባርና ጣልቃ ገብነታቸው እግዚአብሔር ራሱ ለእኛ ከሚያደርግልን መልካምነት እንደ ትልቁ ክፍል ሊታይና ሊቆጠር ይገባል። ይህ ጉዳይ ሲነሳ ከእነርሱ ጋር ካለው ከእኛ ጋር ያለው ይበልጣል ብሎ የተናገረውን የኤልሳዕን በእግዚአብሔር ላይ የነበረውን መተማመን ልናስታውስ ይገባል። ሁለተኛ ነገሥት ምዕራፍ 6 ከቁጥር 16 እስከ 17። በመንፈሳዊ ጦርነትም በግልጽ ይሳተፋሉ። በተጨማሪም ስለማይታየው ነገር ግን እውነተኛና ጠንካራ ስለሆነው ስለ መላእክት ዕውቀት በተጠናከረ መንገድ ሊያብራራልን ይችላል። የመላእክት መኖራቸውም ሆነ ተግባሮቻቸው የሚያሳዩን አማኞች ሁሉም ስለ እምነታቸው መልካሙን ገድል ለብቻቸው እንዲዋጉ እንደተተው የሚያሳይ ሳይሆን ስለ እግዚአብሔር መንግሥት መስፋፋት እንዲዋጉ ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 12፣ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7። በእውነት መላእክት የሚዋጉት የእግዚአብሔርን ሕዝብ ለመርዳትና ከክፉ ሁሉ ለመከላከል ብሎም ለሕዝቡ ጥቅምና ትርፍ ብቻ መሆን አለበት። እኛን ከክፉ ለመከላከል ሲሉ መላእክት ከዲያብሎስና ከሌሎችም ጠላቶቻችን ጋር ይዋጋሉ። የሚጎዱንንም ነገሮች ለመበቀል የእግዚአብሔርን ጦርነት ይዋጋሉ። መላእክት በምድር ላይ ካለው ከሰብአዊው ፍጥረታት ዓለም ብቻ ሳይሆን በላይ በሰማያዊ ስፍራ ካለው መንፈሳዊ ዓለምም ጋር በጦርነት በሚገባ ይሳተፋሉ። ኤፌሶን ምዕራፍ 1 ቁጥር 3፣ ቁጥር 20፣ ምዕራፍ 2 ቁጥር 6፣ ምዕራፍ 3 ቁጥር 10፣ ምዕራፍ 6 ቁጥር 12። የእግዚአብሔር መላእክት ተብለው የሚታወቁ ቅዱሳን መላእክት አሉ። እንዲሁም ደግሞ ክፉ መላእክት ተብለው የሚታወቁ አሉ። በሁለቱም በማይታዩ መንፈሳዊ ኃይላት መሃል የሚካሄድ ጦርነት ደግሞ አለ። ያም ጦርነት አንዱ እኛን በመቃወም የሚዋጋ ሲሆን ሌላው ደግሞ ስለኛ የሚካሄድ ጦርነት ነው። ሁለቱም ደግሞ በጣም ከባድ በሆነ የሰዎች አመራር መሃል የሚካሄዱ ጦርነቶች ናቸው። በመጽሐፍ ቅዱሳችን ውስጥ
መንፈሳዊ ጦርነት የሚል ቃል በቀጥታ ተጽፎ አይገኝም። ነገር ግን ዋናው መልእክቱ በተከታታይ በግልጽ ይታያል። እንዲሁም ሕይወት እንደ ጦርነት አይደለም፣ ነገር ግን ሕይወት ራሱ ጦርነት ነው እንደሚባለው ሁሉን አርቀን ስናየው መንፈሳዊ ጦርነት የእኛ ጉዳይ ወይም ተግባር ሳይሆን የክፋት ኃይሎችን ሁሉ በመቃወም የሚካሄድ የእግዚአብሔር ጦርነት ነው። ስለዚህ በሥራ ላይ ያለው የእግዚአብሔር መለኮታዊ እንቅስቃሴ ለሕዝቡ በመዋጋት ይገለጣል ማለት ነው። ምክንያቱም እግዚአብሔር እርሱ የሰራዊት ጌታ ነውና። ከዚያ ሁሉ በላይ አስደናቂውና መለኮታዊው የእግዚአብሔር ኃይል በመላእክቱ አማካይነት በሥራ ይገለጣል ማለት ነው። ለእኛም ምሳሌ ሊሆን የሚችል የመላእክቱ አምልኮ። በመጀመሪያ ደረጃ የመላእክት ዋናው የአገልግሎት ተግባራቸው እግዚአብሔርን ማምለክ እንደሆነ ደጋግመን ተነጋግረናል። በሌላ አባባል በኢሳይያስ ምዕራፍ 6 ከቁጥር 1 እስከ 3፣ ዳንኤል ምዕራፍ 7 ከቁጥር 9 እስከ 10፣ ራእይ ምዕራፍ 4 ከቁጥር 8 እስከ 9፣ ምዕራፍ 8 ከቁጥር 1 እስከ 4 እንደምንመለከተው የመላእክቱ ዋናው ተግባር የእግዚአብሔርን ምስጋናና ክብር መናገርና ማወጅ ነው። በአጭሩ ሲገለጽ መላእክት እግዚአብሔርን የሚያመልኩ ፍጥረታት ናቸው። አንዳንድ ሁኔታዎችን ስናይ ደግሞ መላእክት በአገልግሎታቸው የእግዚአብሔርን መለኮታዊ ባህሪ የሚያንጸባርቁ ይመስላሉ። በዚያ ባህሪያቸውም የእግዚአብሔርን መለኮታዊ ክብሩንና ግርማውን በስፋት ሲገልጡ እንመለከታለን። መላእክት በእግዚአብሔር ፊት የሚያሳዩት ልዩ አምልኮ ሁላችንም በተግባራዊ ሕይወታችን ልንለማመደው ለሚገባን አምልኮ ትልቅ ምሳሌ ሊሆን የሚገባ ነገር ነው። የእነርሱም ውዳሴና አምልኮ ከማንም ይልቅ ለእግዚአብሔር ብቻ ሊቀርብ የተገባ ሲሆን ለእኛም ለሁላችን በሕይወታችንም ሆነ በአገልግሎታችን ጥሩ ምሳሌ ሊሆነን ይችላል። በተለይም እግዚአብሔርን የሚያመልኩት መላእክት የሚታወቁት የእግዚአብሔር ቃል አገልጋዮች በመሆን ነው። የእግዚአብሔርን ድምፅ ይሰማሉ፣ በፍጹምነትም ትእዛዛቱን ሁሉ ይታዘዛሉ። መዝሙረ ዳዊት ምዕራፍ 104 ቁጥር 20። ለእግዚአብሔር ያላቸው የመላእክቱ አምልኮ እጅግ ጥልቅና ለአምላኪዎቹ ትልቅ ስሜት የሚሰጥ እንዲሁም ሰፊና ሁሉን የሚያካትት ነው። ለአምላኪዎቹ ጥልቅ ስሜት የሚሰጥ ሲባል ደግሞ የእግዚአብሔርን ዓላማና ዕቅድ በስፋት ወደፊት የሚያስቀጥልና የክርስቶስን መለኮታዊ ዕውቀት በሚገባ ተረድቶ መንግሥቱን ለማስፋፋት ወደፊት መጓዝ ማለት ነው። የእግዚአብሔርን መንግሥትና ቃሉን ለማስፋፋት የሚደረገው ጥረትና ተጋድሎ የሚያሳየው መላእክቱ ምን ያህል የእግዚአብሔርን ሕዝብ ለማገልገል የተሰጡ ፍጥረታት እንደሆኑ ነው። እንዲሁም ሰፊና ሁሉን የሚያካትት ሲባል ደግሞ በዕብራውያን ምዕራፍ 12 ቁጥር 22 እንደምናነበው እልፍ አእላፍ መላእክት ብቻ ሳይሆኑ በእግዚአብሔር የተመረጡትንና በሰማይ ቤት የተዘጋጀላቸውን ሁሉ የሚያጠቃልል ሐሳብ ነው። እነዚህም ሁሉ ከክርስቶስ ጋር በአንድ ላይ ሆነው እግዚአብሔርን ያመልኩታል። የወንጌሉንም እውነት ለሌሎች ሁሉ እያወጁ ለእግዚአብሔር ሕዝብ ሁሉ በጎ የሆኑ ነገሮችን ሁሉ ወደ ምድር ያሰራጫሉ። መጽሐፍ ቅዱሳችን በቀጥታ ከመላእክት ጋር እንድንነጋገርና እንድንገናኝ አያዘንም። በልዩ ልዩ የመጽሐፍ ቅዱሳችን ክፍሎች በእግዚአብሔር መላእክትና በእግዚአብሔር ሕዝብ መሃል ስለነበረው ግንኙነቶችና ንግግሮች እናነባለን። መላእክት በቃላቸው ለሰዎች ይናገራሉ። የሚናገሩትም ሰዎች ሊረዱት በሚችሉት በሰው ቋንቋ ነው። ሁል ጊዜ ባይሆንም አንዳንዴ ሰዎችም ለመላእክት ንግግር ምላሽ ይሰጣሉ። አንዳንዴም መላእክቱ ወደ ተላከላቸው ሰዎች ተገልጠው አንድ ሰው ከሌላው ሰው ጋር እንደሚነጋገር በግልጽ ይነጋገራሉ። በዕብራውያን ምዕራፍ 2 ከቁጥር 5 እስከ 18 ጌታችን ክርስቶስ እንደ ታላቅ ወንድማችንና እንደ አማላጃችን ተገልጿል። ክርስቲያኖችም ደግሞ ከእግዚአብሔር ከአባታቸው ጋር ትልቅ ግንኙነትና ኅብረት እንዳላቸው ያስተምረናል። መላእክት ሊከበሩ እንጂ ሊመለኩ አይገባቸውም። በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 11 እንደምንመለከተው በአሁኑ ዘመን ካለው የሰዎች አቅም ጋር ስናነጻጽረው ያለምንም ጥርጥር የመላእክት ኃይልና ሥልጣን ከሰው ልጆች ሥልጣን ይበልጣል። ይሁን እንጂ መላእክት መለኮታዊ ፍጥረታት አይደሉም። ኃይላቸውና ሥልጣናቸው
ከእግዚአብሔር ተለክቶ ለዓላማ የተሰጣቸው ነገር እንጂ የራሳቸው አይደለም። አማኞች ግን በቀጥታ በኢየሱስ ክርስቶስ ስምና በመንፈስ ቅዱስ ኃይል ወደ እግዚአብሔር የመጸለይ መብት አላቸው። እንዲሁም እንደ እግዚአብሔር ልጆች እኛ አማኞቹ የእግዚአብሔር ልጅነትና የወዳጅነት መብትና ሥልጣን አለን። በመንፈስ ቅዱስ ኃይል አማካኝነት ለእግዚአብሔር ክብር የሚሆን ከክርስቶስ ኢየሱስ ጋር ያለን ኅብረትና አንድነት የሚተገበረውም በመላእክቱ አገልግሎት አማካኝነት ነው። ነገር ግን ይህ ታላቅ ነገር የሆነው በእነርሱ አማካኝነት አይደለም። አማኞች ሁላችንም በክርስቶስ ሥራ አማካኝነት ከእግዚአብሔር ጋር ያለንን ጥብቅ ግንኙነት ያገኘነው በመንፈስ ቅዱስ አማካኝነት ሲሆን በእግዚአብሔር ትእዛዝ መላእክት እንደሚያግዙን መካድ አይቻልም። የመላእክት እርዳታና እገዛ ግን ሁልጊዜ ተጨማሪ ነገር ነው። መጽሐፍ ቅዱሳችን አስደናቂ የሆነውን የመላእክት አገልግሎት የእግዚአብሔርን ክብር እንደማይቀንሱበት ይናገራል። ደግሞም ስለ እግዚአብሔር ጸጋና በክርስቶስ ስለሚኖረን እውነተኛ እምነት እንጂ ስለ መላእክት አይነግረንም። በምንም አይነት መንገድ መላእክት እምነታችን የሚያርፍባቸው ወይም እኛ የምንተማመንባቸው ፍጥረታት እንደሆኑ መጽሐፍ ቅዱሳችን አይናገርም። በሮማውያን አስተሳሰብ አማኞች እግዚአብሔርን በሚያመልኩበትና ለመላእክትም በሚሰጡበት ልዩ ክብር ጉዳይ ብዙ ንግግር ያደርጋሉ። ነገር ግን ስለ እነዚህ ሁለቱ አስተሳሰቦች መጽሐፍ ቅዱሳችን ምንም አይነት ማስረጃ የለውም። ምክንያቱም መጽሐፍ ቅዱሳችን አንዱ አይነት ዝቅተኛና ሌላኛው አይነት ደግሞ ከፍተኛ ብሎ ደረጃ በመስጠት ሁለት አይነት ሃይማኖታዊ ክብርና አምልኮ አያስተምረንም። ምክንያቱም ለመላእክት የሚሰጠው አክብሮት ለማንኛውም የተከበረ ሰው የሚሰጥ እንጂ የተለየ ክብር ሊሆን አይገባምና። መላእክት በእኛና በእግዚአብሔር መሃል ገብተው አማላጆቻችን ሊሆኑ አይችሉም። ስለዚህ የአምልኳችን ተቀባዮች ሊሆኑ ደግሞ ከቶ አይችሉም። እኛም የግል ግንኙነታችንና ኅብረታችን ከእግዚአብሔር ከአባታችን ጋር ከልጁ ከጌታችን ከኢየሱስ ክርስቶስ ጋርና ከመንፈስ ቅዱስ ጋር ብቻ እንጂ ከመላእክት ጋር ሊሆን አይገባም። ምክንያቱም ታላቁና እውነተኛው አምልኮ የሚገባው መላእክት ሁሉ የሚያመልኩትና የሚያገለግሉት እግዚአብሔር ብቻ ሊሆን ይገባልና። መላእክት በእግዚአብሔር ብቻ ይተማመናሉ። መላእክት በእግዚአብሔር ዓላማና ዕቅድ ውስጥ የሚጫወቷቸው ብዙ ታላላቅና አስደናቂ ሚናዎች አሉ። ይሁን እንጂ ጠቃሚና በጣም አስደናቂ ከሆኑት ነገሮች ሁሉንም ይዞታል ማለት አይቻልም። ምክንያቱም ገና ብዙ ያልታወቁ ነገሮች አሉና። በሌላ አባባል በመላእክት አገልግሎት አማካኝነት የሚከናወኑ የእግዚአብሔር ሥራዎች ሙሉ በሙሉ ለሁሉ የተገለጡ ናቸው ማለት አይደለም። ገና እግዚአብሔር የሚሠራቸው ብዙ ሥራዎች ይቀራሉና። መላእክቱ የሚሠሩትን ሁሉ የሚሠሩት እኛ የሰው ልጆች ከእግዚአብሔር ጋር በሚኖረን ግንኙነት ላይ መሠረት አድርገው ነው እንጂ በራሳቸው አይደለም። የመላእክቱ አገልግሎት አስፈላጊነቱና ጥቅሙ በቀላሉ ሲገለጽ እኛ የሰው ልጆች ጉዳይ እንዴት እንደሆነ ባናውቅ እንኳን ሕይወታችን ሊነካና ሊለወጥ በሚችልበት ሁኔታ እግዚአብሔር እነሱን ለመጠቀም ስለፈለገ ብቻ ነው። ከሁሉ በላይ ልናውቀው የሚገባን ነገር ደግሞ መልካም የሆነውን ነገር ሁሉ የሚያዘጋጅልን ሕዝቡንም ከክፉ አደጋ ሁሉ የሚጠብቀውና የሚጠነቀቅልን ለሥጋችንም ለነፍሳችንም አስፈላጊ የሆነውን ነገር ሁሉ የሚሰጠንና የሚባርከን እግዚአብሔር ብቻ ነው። በምድር ሁሉ ላይ አስፈሪና አስጨናቂ የሆኑ አደጋዎች ሲደቀኑ ሙሉ በሙሉ የሚያድነንና የሚታደገን መላእክት ሳይሆኑ እግዚአብሔር አምላካችን ብቻ ነው። ፍጹም የሆነ የክርስቶስ ኢየሱስ የበላይነትና የመላእክቱ የበታችነት እንዲሁም የመላእክቱ ለእግዚአብሔር ያላቸው መሰጠትና አገልግሎታቸው መላእክቱም ለእግዚአብሔርና ለሕዝቡ ያላቸው የማይቋረጥ ልዩ ጥንቃቄና ትጋት ያሳያል። በጥንቃቄ ልናውቀው የሚገባን ነገር ቢኖር ሁሉን የሚያደርግልን እግዚአብሔር እንጂ መላእክቱ አይደሉም። ነገር ግን ትእዛዙን ሁሉ ለመላእክቱ የሚያስተላልፈው እግዚአብሔር ነው። እግዚአብሔር እነዛን ሁሉ ታላላቅ ሥራዎች ሲሠራ እውነትን ሁሉ ሊገልጥ በሚችለው በክርስቶስ አማካኝነት ሲሆን፣ መላእክቱ ደግሞ እንደ እግዚአብሔር አገልጋዮች የእርሱን ትእዛዛት ለመፈጸም ሁሉን ያደርጋሉ። ይህ ሁሉ ሲደረግ የመላእክቱ ጥረትና ልፋት እኛን የሰው ልጆች በክርስቶስ ወደሚገኘው ድነትና
የዘላለም ሕይወት ለመምራት ነው እንጂ እኛን ለማዳን አይደለም። በሌላ አባባል የመላእክቱ ሥራ ወይም ተግባር በራሳቸው እኛን ለማዳን ሳይሆን ሊያድነንና ሊያሳርፈን ወደሚችለው ወደ ክርስቶስ እንድንደርስ በእርሱ ሙሉ በሙሉ እንድንደገፍ እና የዘላለምን ዕረፍት እንድናገኝ ነው። ይህ በግሬት ትሩዝስ የአማርኛ ክፍል ተዘጋጅቶ የሚቀርብላችሁ ፖድካስት ነው። የበለጠ መረጃና ተጨማሪ ትምህርቶችን ለማግኘት amharic.greattruthsglobal.org ድረገጻችንን ይመልከቱ። ይህንን መጽሐፍ ጨምሮ ሌሎች መጽሐፍቶችን በአማርኛ ያገኛሉ። ታላቅ እውነት መጽሐፍ ቅዱስን ተደራሽ በሆነ መንገድ ማስተማር